ወጣቶች ሁላችሁ ወደ ቢዝነስ መግባት አለባችሁ። ቢዝነስ መስራት ምርጫ ሳይሆን ግዴታ ነው። ቢዝነስ የማይሰራ ሰው በጣም ይቸገራል፣ ችግሮች ይፈጠራሉ፣ ብር በጣም በቃ ይጠፋል። አሁንም እየጠፋ ነው፣ ከዚህ በላይ እየጠፋ ነው። ለሚሰራ ሰው ግን ሰርቫይቭ እያደረገ ይሄዳል፣ ብርም እያገኘ ይሄዳል፣ ያለውን ነገር መኖር ይችላል ማለት ነው። ያን የማናደርገው ከሆነ መኖር አንችልም። በጣም ችግር ነው የሚሆነው። ምግብ መብላት አንችልም፣ መኖር አንችልም። ቤት ተከራይተን መኖር አንችልም። ከተማ ውስጥ መኖር አንችልም። ከተማ ብቻ ሳይሆን ገጠር ላይ ራሱ በጣም ብር የሚያስፈልግበት ጊዜ ሆነዋል ማለት ነው። እያንዳንዱ ሰው ቢዝነስ መስራት አለበት። ቢዝነስ ለመስራት ደግሞ ዝግጁ መሆን አለበት። ሰው ቢዝነስ ሰራለሁ ይላል። ቢዝነስ ለመስራት መጀመሪያ አእምሮአችን ማዘጋጀት አለበት። የሰው አእምሮ ሲዘጋጅ፣ የሰው አእምሮ ንጹህ ሲሆን፣ የሰው አእምሮ ጤነኛ ሲሆን ቢዝነስ ለመስራት ይችላል። ከዛ ውጪ አእምሮን ንጹህ ሳታረግ፣ ጤነኛ ሳትሆን፣ ከሰው ጋር ጥሩ ግንኙነት ሳይኖር፣ ጥሩ ሀሳብ ሳይኖር ቢዝነስ ከጀመርክ ቢዝነሱ ራሱ ሌላ ክሳራ ሊያመጣበት ይችላል ማለት ነው ሰው ላይ። ስለዚህ ቢዝነስ ከመጀመሩ በፊት ወደ ራሱ ተመልሶ ጤነኛ አስተሳሰብ ኖሮ ከሰው ጋር ያለ ግንኙነት ጥሩ አድርጎ ሰውን አክብሮ ብዙ ከስተመር እንደኖረው ብዙ ስራ። አሁን ማንም ሰው ስራ ለመስራት እዚህ ምድር ላይ ስራ ልንሰራ ስንፈልግ የሚያስፈልገን ዋና ነገር ሰው ነው። ሰው ከሌለ ቢዝነስ መስራት አንችልም። እዚህ ምድር ላይ ማንም ሰው ስራ መስራት የሚፈልግ ከሆነ ሰው ያስፈልጋል። ሰው የሌለ ሰው ምንም ቢዝነስ መስራት አይችልም። ምንም ስራ ሰው ያስፈልጋል። ሰው ደግሞ የምታገኘው አንደኛ የተሻለ ነገር ስታቀርብለት፣ ሁለተኛ አቀራረብን ስታሳምር ነው። ስራን ስትወድ ነው። ለራስህ የምትወደውን ነገር ለሰው ስታቀርብ ነው። ለራሴ ያመንክበትን ለሰው ስታቀርብ ነው። አንዳንድ ሰው ለራሱ የማይጠጣን ለራሱ ያላመነበትን ለሰው ያቀርባል። ያ ስታረግ አንተ ያላመንከው አንተ ያልወደድከው ለሰው ካቀረብከው ሰው እንዴት ይወዳል? ሊወድ አይችልም፣ ሊፈልግ አይችልም፣ ሊጠቀም አይችልም። ምግብ ቤት ይሁን ሱቅ ይሁን የተለያየ ጥራጥሬ ይሁን የፋብሪካ እቃዎች ይሁን ምን ይሁን ዩቱብ ላይ የምታወራ ነገር ይሁን አሳማኝ መሆን አለበት። ሰውን ሳታሳምን ምንም ቢዝነስ መስራት አትችልም። አንድ ቀን ልትሸጥ ትችላለህ። አንድ እቃ አዘጋጅተህ ወይም አንድ ምግብ አዘጋጅተህ አንድ ቀን ልትሸጥ ትችላለህ። ነገር ግን ድጋሚ አትሸጡም። ጥሩ ከሆነ ግን ሁሉም ሰው ይፈልጋል። ጥሩ ነገር ላይ ፈላጊ ይበዛል። ስለዚህ ማድረግ ያለብን ምንድነው? ጥሩ ነገር ማዘጋጀት አለብን ማለት ነው። ጥሩ ነገር ካዘጋጀ ነው ምን እናገኛለን? ሰው እናገኛለን፣ ተጠቃሚ እናገኛለን፣ ካስተመር አለን ማለት ነው። ስለዚህ እዚህ ምድር ላይ 100 ሚሊዮንም ቢኖር 1 ሚሊዮንም ቢኖር ሰው ካለን ቢዝነሳችን ይጨምራል፣ ይቀጥላል። ከሌለንስ ቢዝነሳችን ይወድቃል ማለት ነው። ስለዚህ መሰረታችን ሰው ነው። መስላል ሆኖልን እንድናድግ የሚያደርግልን ሰው ነው። የሚያጠፋንም ሰው ነው። ሰው ለምንድን ነው ማለት ነው? ሰው የሚያጠፋ የምታቀርበው የምታደርገው ነገር ለሰው ጥሩ ካልሆነ ነው። ለምሳሌ አንድ ሰው ዘይት ፋብሪካ አለው እንበል። ዘይት ፋብሪካ ያለ ሰው ዘይቱ ጥሩ ከሆነ ተወዳጅ ካለ ምርቱ ጥናት ተደርጎበት ተፈላጊ ከሆነ ለጤና ጥሩ ከሆነ ምንም አይነት ለጤና ስጋት የሌለበት ከሆነ ሲጠቀሙበት የሚበረክት ለሰው ዋጋው ተመሳሳይ ወይም ተቀራራቢ ወይም ደግሞ ሰው መግዛት የሚችል ከሆነ ሰው ለምን አይገዛው? ስለዚህ በዛ መሰረት ማንኛውም ቢዝነስ ማሰብ እንችላለን። ስለዚህ ጥሩ ከሆነ በቃ ሰው ከሱ ይገዛል፣ ሰውየው ከስተመር ይበዛል፣ ሰው ይጨምራል፣ ነጋዴ ይወስዳል፣ ወደ ሌላ ቦታ ያስተላልፋል፣ ከአገር ወደ ሀገር ኤክስፖርት ኢምፖርት ይደረጋል፣ የተለያየ ነገር ይደረጋል። ያ ቢዝነስ ቀጣይነት ይኖራል ማለት ነው። አሌስ አዘርዋይስ ቢዝነሳችን እንዲወድቅ ደግሞ የማደርገው የማይሆን ለጤና ጎጂ የሆነ ነገር ንጽህና የሌላ ነገር ዋጋ ደግሞ ውድ የሆነ ነገር ደግሞ ስናቀርብስ ለምን የፈለገ ነገር አይሆንም?
ሰው አይወስድም። ሰው ካልወሰደ ደግሞ ትከስራለህ፣ ትደፋለህ፣ ቢዝነስ ይዘጋል፣ ከሰርክ ማለት ነው። ይህንን ያልኩ ለምንድን ነው? አንደኛ ማንም ሰው ቢዝነስ ሲጀምር ከትንሹ ወደ ትልቁ ሊሄድ ይችላል። መሀል ላይም ሊጀምር ይችላል። የተለያየ አጀማመሮች ይኖራሉ። ነገር ግን ምን ለማለት ፈልጌ ነው? አሁን 100,000 ብር ያለ ሰው ወይም 200,000 ብር ያለ ሰው የጀበና ቡና ቢጀምር አዲስ አበባ ላይ የጀበና ቡና ቢጀምር 100,000 ብር ይቻላል። ጥሩ ነው፣ የሚያበረታታ ነገር ነው። ያ የጀበና ቡናው ዛሬ ብዙ ለማትረፍ ብላ ብዙ ውሃ ጨምራበት ወይም ደግሞ በንጽህና ሳታፈላ ወይም ደግሞ ቡና አሁን ተለቅሞ በጥሩ ሁኔታ ታጥቦ ተፈልቶ በአሪፉ ትኩስ የሆነ ቡና ሲቀርብ መጀመር አለበት። የሆነ ሱቅ አይቶ እሱ በጣም ስለሚሸጥ እኔም እንደሱ እሸጣለሁ ብሎ መጀመር አለበት ወይስ የለበትም የሚል ነገር ማሰብ፣ መተንተን፣ መጠየቅ ያስፈልጋል። እኔ ኖርማሊ ስለ ቢዝነስ የማወራ ቢዝነስ ውስጥ ስላየው ነው። ቢዝነስ የማወቅ ሰው ምን ያደርጋል? እዛ ጋር እየተሸጠ ያለ ወይም እዛ ጋር ሆቴል ተከፍቶ በጣም ብዙ ሰው እየተጠቀመ መሆኑን አይቶ ወይም ደግሞ ሱቅ እዛ ጋር ብዙ ሰው ከስተመር መኖሩን አይቶ የተለያየ ነገር አይቶ በቃ ይሄን ቢዝነስ ጀምራለሁ ይሄ እኮ ጥሩ ነው ብሎ መጀመር የለበትም። ቢዝነስ ለመጀመር ወደ ልባችን ተመልሰን ተረጋግተን ሰውን ጠይቀን ነው መጀመር ያለብን የምለው ለዛ ነው። ማድረግ ያለበት ከ200,000 ወይም ከ100,000 እስከ 200,000 ወይም እስከ 300,000 ያለ ሰው ማድረግ ያለበት ነገር ምንድን ነው? አንድ ሰው እንደዛ አይነት ቢዝነስ ለመጀመር ወይም ደግሞ ቢዝነስ መስራት ከፈለገ ከ100,000 እስከ 200,000 ወይም እስከ 300,000 ካለ ማድረግ ያለበት አዲስ አበባ ላይ ከሆነ ማድረግ ያለበት ምንድን ነው? አንደኛ የጀበና ቡና መጀመር ይችላል። ጀበና ቡና በጥሩ ሁኔታ ከ10,000 እስከ 30,000 ብር ቤት ተከራይቶ የ3 ወር ሊከፍል ይችላል። እስከ 100,000 ብር ሊፈልግ ይችላል። ቤት ኪራይ እቃ እስከ 100,000 ብር ሊወስድበት ይችላል። አስፈላጊ የሆኑ እቃዎች ብቻ ገዝቶ ቡናና አንዳንድ ነገሮች ደግሞ ለመግዛት እስከ 100,000 ሊፈልግ ይችላል። ቆንጆ የሆነ ቡና ጠጡ ለመክፈት 300,000 ብር ሊወስድ ይችላል ማለት ነው። በዚህ መጀመር ይችላል። ነገር ግን ደግሞ ይሄ ቡና ላይሳካ ይችላል፣ ምናልባት ሊከስር ይችላል ብሎ ካሰባ ደግሞ አሁን 300,000 የጨረሰውን ወደ 150,000 ብር ቀንሶ ሁሉም ነገር በግማሽ አድርጎ አሁን ያለው ቢዝነሱን በግማሽ ጀምሮ 150,000 ብር ደግሞ ለችግር ጊዜ ይሆናል ብሎ ባንክ አስቀምጦ መጀመር ይችላል። ነገር ግን እያንዳንዱ ዲቴሉን እንዴት ነው መጀመር ያለበት? የቱ ጋር ነው መጀመር ያለበት? ቡና ራሱ እንዴት ነው ማፍላት ያለበት? ሰው ቀጥሮ ነው የሚያስፈላ ወይስ ራሱ ነው የሚያፈላ? ቡና እንዴት እንደሚፈላ ያውቃል ወይ? የቡና ቴስት እንዴት ነው ወይ? ቡና ራሱ ጣፋጭ ነው ወይስ ጣፋጭ አይደለም ወይ? ሰዎች ውስጥ ምን ይፈልጋሉ? ቡና ምን አይነት ነው ተፈላጊ የሚል ነገር መጠናት አለበት። ያን ስናደርግ አንከስርም ማለት ነው። ያን ስናደርግ እኔ አሁን ስለ ቡና አወራሁ እንጂ ስለ ምግብ ቤት፣ ስለ ሬስቶራንት፣ ስለ ሌሎች ነገሮች ቡቲክስ ቢሆን ሌሎች ቢዝነሶች ቢሆን በጣም ሁሉ ቢዝነስ ሲስተም እና ቴክኒክ ይፈልጋሉ። ያን አድርገን አጥንተን ስንሄድ እናተርፋለን ማለት ነው። አለበለዚያ ብዙ ጊዜ ባልና ሚስት ወይም ደግሞ ጓደኛሞች ቢዝነስ ይከፍቱና ቢዝነሱ እየከሰረ አያያዙን ሳያውቁበት ምን ሳይሉበት ከስተመር አያያዙን ሳያውቁበት ምግቡን አቀራረቡን የምግቡን ቴስት ምግቡ ጥራቱን ሳያውቁ ይከስሩና ይጣላሉ። ባልና ሚስት ይጣላል፣ ይፋታል። በዚህ ምክንያት ጓደኛሞች ይጣላሉ። በዚህ ምክንያት ያ ሁሉ አለ እና ያ ከመሆኑ በፊት ሰውን ማማከር አለባችሁ። ወደ ልባችሁ ተመልሱ። ስለዚህ በብራችሁ ቢዝነስ ከመጀመራችሁ በፊት ምን አይነት ቢዝነስ መጀመር አለብን? የምንጀምርበት ቦታስ ምን ጋር ነው? ለስንት ወር ነው ቤት ኪራይ የከፈለን ምንም ባናተርፍ እንኳን መቀጠል የምንችለው ብሎ ማሰብ ይኖርባቸዋል። ጓደኞቻቸውን የሚያውቁትን ሰው ተማምኖ ቢዝነስ መክፈት የለበትም ሰው መቼም ቢሆን። ምክንያቱም ሰው ቢዝነስ ሲከፍት ጓደኞቻችን ወይም ደግሞ የምናውቁ ሰዎች አንድ ቀን ሊመጡ ይችላሉ፣ ከዛ በኋላ ይሸሻሉ። ይሄ የታወቀ ነገር ነው። ስለዚህ በጓደኛ በጎረቤት በሰፈር ሰው ተማምነን ቢዝነስ መክፈት የለብንም። ቢዝነሳችን እንዲቀጥል ጥሩ እንዲሆን የሚያደርግልን የማናውቃቸው ሰዎች ናቸው። ይሄ ሀቅ ነው። ማንም ሊከራከረኝ
ሊያሳምነኝ ይችላል። እዚህ ጋር ማለት እኔ የማውቀው ነገር ነው ማለት ነው። ማንም ሊያሳምነኝ አይችልም። በዚህ ላይ ፋክት ነው የምነግርህ። ስለዚህ ምንድን ነው ቢዝነስ ስንጀምር ምን ጊዜም ቢሆን ምኑ ጋ ነው የሚሆን ቦታ ላይ ነው። አመቺ ቦታ ላይ ነው። አመቺ ቦታ ላይ ለሰው የሚመች ቦታ ላይ ንጹህ ቦታ ላይ ነው። በጣም ብዙ ብር ኢንቨስት አድርገንበት ሊሆን አይገባም። ማድረግ ያለብን ምንድነው አስፈላጊ ነገር ያለኑ ነገር ንጹህ መሆን አለበት። የምናፈላ ቡና ንጹህ መሆን አለበት። የምናዘጋጀው ምግብ ንጹህ መሆን አለበት። ሰዎች የሚቀመጡበት ቦታ ንጹህ መሆን አለበት። ሰዎቹን የምናስተናግድበት ወይም ደግሞ ከስተመሮቻችን ሁሉንም እኩል የምናቀርብበት ወይም የምናስተናግድበት ንጹህ መሆን አለበት። ማለት ስታቢል መሆን አለበት፣ እኩል መሆን አለበት። ስለዚህ ያን ባደረግነው ቁጥር ቢዝነሳችን እያደገ ይመጣል። እኛም ደግሞ እየተማረን እንሄዳለን። ሰው ብዙ ጊዜ ሰው አውቅ ያለው ምናምን ነገር ሊይ ይችላል። አላወቅም። አዲስ ከሆንክ አላወቅም። ገና እየተማርክ ነው። በሂደት ትማራለህ። ቢዝነስ በአንዴ መማር አንችልም። ወይም ትምህርት ቤት ስለተማረን አይደለም። ቢዝነስ የምንማረው ቢዝነስ ውስጥ ሆነን ነው። በየቀኑ የተለያየ ነገር እንማራለን። ከስተመር የተለያየ ነገር ይልናል። ከተለያየ ከልምድ ከምን እንማራለን። ስለዚህ ቢዝነስ ወዲያውኑ እናተርፋለን ብለን ሳይሆን በአቅማችን በሩብ ወይም በግማሽ ነው መክፈት ያለብን ባለነው ብር ማለት ነው። ምንጊዜም ቢሆን ለዛሬ ይሄ ነው። አመሰግናለሁ። ቢዝነስ ከዜሮ እስከ ባለሀብት ለመሆን የሚፈልግ ሰው እንዴት መጀመር እንዳለበት፣ ምን ማድረግ እንዳለበት፣ ቅደም ተከተሎቹ፣ ቢዝነሶቹን ለማስፋት ምን ማድረግ አለበት፣ ያ ሁሉ አንድ ላይ አቀናጅቼ ስለሚቀጥል እንድትከታተሉኝ እና እንድትከተሉኝ በአክብሮት ጠይቃቸዋለሁ። አመሰግናለሁ። ቴንክ ዩ።